ሰሞኑን የምርቃት ሰሞን ስለሆነ ነው መሰል የግቢ ትዝታ ተቀሰቀሰብኝ። ከማይረሱኝ የዶርማችን ተማሪዎች አንዱ ሚኪያስ ነበር። ረጅምና ጎበጥ ያለ ነው። ለምንም ነገር ትዕግስት አልነበረውም። ለምሳሌ ካፌ ወረፋ መጠበቅ አይሆንለትም። በጊዜው አካል ጉዳተኛ ተማሪዎች ምግባቸውን በወረፋ እንዲያነሱ አይገደዱም ነበር። ሚኪ በጥቁር ገበያ የገዛውን ጥቁር መነጥር ገርግዶ በበትር ወለሉን እየዳበሰ ሰልፉን ጥሶ ይገባና ምሳውን ይረከባል። መጀመሪያ አጭበርባሪነቱን እያየሁ ምን አይነት ይሉኝታ ቢስ ነው እያልሁ በሳጭበት ነበር። እየቆየሁ ግን እኔም የወረፋ ሰልፍ እየሰለቸኝ መጣ። ከጥቂት ቆይታ በኋላ ሚኪያስን እየመራሁ በመግባት የካፌው ልዩ ጥቅም ተካፋይ መሆን ጀመርሁ። ሚኪያስ ማጥናት አይወድም። ጊዜውን የሚያሳልፈው ከተማውን በመዞር በማውደልደልና የመነን ተማሪዎችን በመላከፍ ነው። እንዲያም ሆኖ ፈተናው ጥቂት ቀናት ሲቀሩት ለክፉ ቀን ያስቀምጣቸውን አጤሬራዎችን አጥንቶ ያልፋል። የሆነ ቀን ነው ፈተና 2 ቀን ብቻ ቀርተውታል። ሚኪያስ ዶርማችንን ከፍቶ ገባ። ዙሪያ ገባውን ቃኘ። 2ቱ ደባሎቻችን ኬኔዲ ማደር መርጠው ሄደዋል። የቀረነው እኔና ዛዛ ጨቡ ብቻ ነን። ዛዛ ጨቡ በደቡብ ክልል የዱራሜ ተወላጅ ነው። የ7ኛው ቀን የአድቬንቲስት የሚባል እምነት ተከታይ እንደነበር ትዝ ይለኛል። የወጣለት ቸካይ ነበር። ማጥናት ከመውደዱ የተነሳ አንዳንድ የሚጠና ነገር ሲያልቅበት የ10ኛ ክፍል የጂኦግራፊ ደብተሩን ሳይቀር ይገርባል። ምን ያረግልሃል ስለው ጥሩ ትዝታ ስለሚቀሰቅስብኝ ነው ይላል። ከሳምንቱ 6ቱን ቀን ከወረቀት ጋር ተቆራኝቶ ያሳልፋል። ቅዳሜ ላይ ግን የፈሰሰ ውሃ አያቃናም። እግሩን ተጣጥቦ ቆጣ አልጋው ላይ ቁጭ ብሎ እንደ እግዚአብሔር ለማረፍ ይሞክራል። ግን መቦዘንም ለካ የተለየ ስጦታ ይጠይቃል። ብዙ ሳይቆይ ግዙፍ መጽሐፍ ቅዱስ ገልጦ መቸከል ይጀምራል። ሚኪያስ ገንቦም ያህል ቀይ ፌርሙስ አለው። የፌርሙሱ ማሞቂያ ስለረገፈ በፌርሙስ ስም የሚንቀሳቀስ ማንቆርቆሪያ ነው ብንለው ይሻላል። የዶርሙ ጀማ ፌርሙሱን ሳይቤሪያ የሚል ስም አውጥቶለታል። አንዳንዴ እንዲያውም በሶ ይበጠብጥበታል እያሉ ያሙታል። ከከሸፈው ፌርሙስ ቡና እንደወረደ ማለቴ ቡና እንደበረደ ቀርቶ በአንድ ትንፋሽ ጨለጠ። ከዚያ ቁራጭ ሻማ ከኪሱ አውጥቶ በላይተር ለኮሰ። ማብራት እያለ ሻማ ማለኮስ ለምን አስፈለገ አለው ዛዛ። በኩራዝ እያጠናሁ ስላደኩ ሙዱን ለማምጣት ፈልጌ ነው በማለት መለሰ ሚኪያስ። ከዚያ ደብተሮቹን ደርድሮ ዘረጋጋና እንደ ጦር ሜዳ ካርታ ለ2 ደቂቃ ያክል ተመሰጠባቸው። ብዙም አልቆየ። አፉን በየማዕዘኑ ከፋፍቶ ካዛጋ በኋላ 4 ሰዓት ተኩል ላይ ቀስቅሱኝ አደራ አለና የአልጋውን መሰላል በኩራት መውጣት ጀመረ። ወደ ጨረቃ የሚሄድ መንኮራኮር መሰላል ላይ የሚወጣ እንጂ የቆጣ አልጋ የሚሳፈር አይመስልም። 4 ሰዓት ተኩል ሲሆን ዛዛ ጨቡ ወደ ሚኪያስ ቆጥ ወጥቶ ቆሌታውን ጨምድዶ ይወዘውዘው ጀመር። የሚቀሰቅሰው ሳይሆን የሚበቀለው ነው የሚመስለው። እኛ መከራችንን እያየን እያጠናን አንተ ያለ ሐሳብ እንቅልፍህን ትለጥጣለህ የሚል ነው የሚመስለው። ምንድን ነው አለ ሚኪያስ ከእንቅልፉ ብንን ብሎ እየተካሄደ ያለውን ነገር ለመረዳት እየሞከረ። 4 ሰዓት ተኩል ላይ ቀስቅሱኝ ቢልህ ነበር አለ ዛዛ። ሚኪያስ ከምሽቱ 4 ሰዓት የሚባለው ነገር የተፈጠረበትን ቀን ሳይረግም የቀረ አይመስለኝም። በቃ 6 ሰዓት ላይ ቀስቅ አለና ቀስቅሱኝ ከሚለው ቃል ውስጥ ሱኝ የምትለዋን ለኛ ጥሎልን እንቅልፍ ጣለው። 6 ሰዓት ላይ እኔ በተራዬ ቆጡ ላይ ወጥቼ ሚኪ አትነሳም ወይ በማለት ጮኩ።
በጊዜው እነዋለልኝ መኮንን ያሳትሙት የነበረውን ታገል መጽሔት ማንበብ አዘወትር ስለነበር አትነሳም ወይ የሚለው ቃል ካፌ ሲወጣ የሆነ አብዮታዊ ቃና ነበረው። ሚኪያስ ብድግ አለና ከንፈሩ ላይ የቀረውን ጣፋጭ ህልም አጣጣመ። ከዚያ ደግሞ ለመተኛት ሲያሟሙቅ ተነስ እኮ ነው የምልህ አልኩት በታላቅ ቁጣ። ሚኪ በተቀራራቢ ቁጣ እንዲህ አለኝ፣ ጅላህ ለዘላለም አይነሳልህና ብነሳ ባልነሳ ምን አባህ ገባህ? ከዓመታት በኋላ ቤተሰብ ልጠይቅ ሲሄድ እግረ መንገዴን ለአለቃ ክንፌ ተናግሬ እርግማኑን እንዲያከሽፉልኝ አድርጌያለሁ። ከዚያን ጊዜ ጀምሮ ግለሰብንም ሆነ ህብረተሰብን ከማንቃት ተቆጥቤ ኖርሁ። የሆነ ካፌ ገብቼ እንቁላል ፍርፍር አዘዝኩ። ፍርፍሩ እስኪመጣልኝ ከፊት ለፊቴ ያሉ 3 ሰዎች ስለ እንዳላድምቄ ነጠላ ዜማ ሲከራከሩ ሰማሁ። እንዴት በ60 ዓመቱ ዳቦሽ ብሎ ይዘፍናል አለ አንደኛው። እና ሸንኮራሽ ብሎ ይዝፈን መለሰ ጓደኛው። ሦስተኛው ዘለግ ያለ ጢሙን እያፍተለተለ ዘለግ ያለ ማብራሪያ ሰጠ። እንደኔ ዳቦሽ ብሎ መዝፈኑ ዕድሜውን የሚመጥን ነው። በጉርምስና ዘመኑ ቢሆን ኖሮ የብዕር ስሙን ወደ ጎን ትቶ በስሙ ሊጠራው ይችል ነበር። ከ20 ዓመት በፊት ተስፋዬ ወርቅነህ የሚባለው ዘፋኝ ውቢቱ ጎጃሜ በሚለው ዘፈኑ የጉንፋን መድኃኒት የያዘች ይመስል ያም ሲስል አደረ ያም ሲስል ብሎ መዝፈኑ አይዘነጋም። ትንሽ ቅር ያለኝ የመረጠው ዘይቤ ነው። ጣዕሙም ሆነ መልኩ ከዳቦ ጋር የሚሄድ አይደለም። የአምባሻ ፍንካሽ ቢለው ትንሽ ወደ እውነታው ይቀርባል። ቄጥንም ያህል ነገር መቀመጫ ተብሎ ሲጠራ ዝም ብለን ማለፋችን ዋጋ እያስከፈለን ነው ጎበስ። ነገ ደግሞ ነው አይደበበ ጡትሽ ላለ ማለት ፍሪምባሽ ብሎ እንደማይዘፍን ምን ማረጋገጫ አለን? ቋንቋን መሰረት ያደረገ ግብዝነት ይቁም። ፍርፍሩ ሲመጣ ቲማቲምና ቃሪያ በደንብ ገብቶበታል። የፍርፍሩ መዓዛ እንቁላል ይላል። ሲመስለኝ እንቁላል ደቀቅ አድርገው ነስነስ አድርገውበታል። እንቁላሉ በጣም ከማነሱ የተነሳ በጦም ቀን ቢበላ የሚያስገድፍ አይመስለኝም። ከፍርፍሩ ላይ 1 ጉርሻ አነሳሁና ወደ አፌ ሳጓጉዘው ከ3ቱ ሰዎች አንዱ ባለ 3 አይን ሞባይል አንስቶ ደገነብኝ፣ ወይም የደገነብኝ መሰለኝ። ለቲክታክ እንደታጨው ሳውቀው በእጄ ላይ ያለውን ጉርሻ በድጋሚ አጤንኩት። እንዴት ቢርበኝ ነው በቢሾፍቱ ባስ መስኮት የማያልፍ ጉርሻ ያነሳሁ? ሩቡን አስቀርቼ ሌላውን ከጣቴ ላይ አራግፌ ለፎቶ ተዘጋጀሁ። እኔን የመሰለ ሰው እጁ ላይ መጽሐፍ አፉ ላይ ፒፓ ጣል አድርጎ እንጂ ጆሮ ጎድፍ የሚያህል ተርዚና ይዞ ወደ ታሪክ አይገባም። እየበላው አስተናጋጇ መጣ። ትኩስ ነገር ምን ይምጣልህ? ጓደኛዬ ሙዝ በቂ ገንዘብ ከሌለውና ካፌ ውስጥ ምንም ነገር ሳያዝ መቀመጥ ከፈለገ ካፌ ውስጥ ሊገኝ የማይችል ነገር ያዛል። እንደሌለ ሲነግሩት ይሄ ቤት እየተበላሸ ነው፣ ለምን ለሚሰራ ሰው አሰጡትም እያለ ይቀውጠዋል። እኔ ያንን ዘዴ ልጠቀም በማሰብ የቁልቋል ሻይ ይኖራችኋል? አስተናጋጇ ፈጠን ብላ መለሰች። አብሮ ይፍላ ወይስ ለየብቻ ይምጣልህ? እንደ ድሮ ብዙ የሰውነት እንቅስቃሴ አላደርግም። ሲነሽጠኝ በ2 ሳምንት 1 ቀን ጅም ይሄዳለሁ። ወደ አዳራሹ እንደገባው አሰልጣኙ ሳያየኝ ኮቴን ሳይለንሰር ላይ አድርጌ ወደ ጥግ ሄድኩና የመጨረሻውን ሚጢጢ ዳምፔል አነሳሁ። ዳምፔሉ ከማነሱ የተነሳ 2 ራስ ያለው ትልቅ ሚስማር ነው የሚመስለው። ብዙም አልቆየም። የሆነ ድርብ ጭቆና የሚያህል መዳፍ ትከሻዬ ላይ ወደቀ። ዞር ስለ አሰልጣኙ ነው። እኔን ለማሰልጠን ሳይሆን ለማሰቃየት የተመደበ ነው የሚመስለኝ። ብረት ከማንሳት በፊት ማሟሟቂያ ሥራ ሲል አዘዘኝ። ምን ልሥራ? ትንሽ ሲያስብ ከቆየ በኋላ እንዲህ አለ። ግራ እግርህን አንስተህ በማጅራትህ በኩል አሳልፈህ ተረከዝህን ሳም።
እንደ ጀመርሁ አካባቢ ከጂሙ 2 ጊዜ በዊልቼር እየተገፋሁ ወጥቻለሁ። 7 ፑሻፕ ሠራውና 7 ደቂቃ ከመስታወቱ ፊት ለፊት ቆምኩ። እዚህ ጂም መምጣት ከጀመርሁ ወዲህ ለውጥ አለ። አንገቴ ዙሪያ 6 ፓክ አውጥቻለሁ። ጥቂት ቆይቶ አሰልጣኙ ስኳት አሰራኝ። ጂም ሄደህ ለማታውቅ አንባቢ፣ ስኳት ማለት ሽንት ቤት ልትቀመጥ ፈልገህ ቁጢጥ ማለት ከጀመርህ በኋላ ሽንት ቤቱ መበላሸቱን አይተህ ሐሳብህን ቀይረህ ከመንገድ ስትመለስ ማለት ነው። ስኳቱ ቢቀርብኝስ አልሁት፣ የተንሸራተተ ዲስኬን ወደ ቦታው እየመለስኩ። የግድ አስፈላጊ ነው አለኝ አሰልጣኙ። ምን ያደርግልኛል? እግርህንና መቀመጫህን ያዳብረዋል። እግሬን ከመቀመጫ ነጥሎ የሚያዳብር ስፖርት የለም? የለም አለኝ ኮስተር ብሎ። ተያያዥ ስለሆኑ አብረው ነው የሚዳብሩት። ስተክዝ እንዲህ ብሎ አጽናናኝ። አትጨናነቅ፣ መቀመጫህን ወደ ነበረበት ለመመለስ በሚቀጥለው ዓመት ሌላ ስፖርት እንሰራለን። እንቅስቃሴን ስጨርስ ገላዬን ታጠብሁ። ከዛ ብብቴን ወይባ ታጠንኩ። በ10 ዓመት ወደ ወጣትነቴ የተመለስኩ መሰለኝ። የሸሚዜን 3 ቁልፎች ፈታሁና ሩብ ደረቴን ለብርድና ለህብረተሰቡ እይታ አጋለጥኩት። ከሮዛ የሞዴል ማሰልጠኛ ለሻይ ረፍት የወጡ ኮረዶች ሂዝ አውት ኦፍ ማይ ሊግ በሚል አይነት የሚያዩኝ መሰለኝ። በዚህ ቅርጽ ላይ ትንሽ ዝነጣ ልጨምርበት ብዬ እግሬን በስታይል ጎተት እያደረግኩ መራመድ ጀመርሁ። ገቢያችን በር ላይ ስደርስ ዘበኛው በአዘኔታ ከንፈራቸውን አስጮኸው መጠጡና እሪህ ነው ልጄ፣ አምላክ ሆይ ለፍጥረትህ የአምላክነት ሥልጣን ብትሰጠው በአንድ ቀን እናልቅ ነበር ይላል አንድ የጥንት የግዕዝ ባለቅኔ። አሐደ ዕለት እምተፈጸምነ ለፍጥረትከ አምላክ እማ አምላክ ትሬስዮ። በዚህ ባለቅኔ እምነት የእግዚአብሔር ፍጡራን ወይም ሰዎችና መላእክት ጨካኞች ናቸው። ዓለም በእኒህ ፍጡራን ጭካኔ እስከ ዛሬ ጨርሳ ያልወደመችው በፍጡራኑ የአቅም ውስንነት ምክንያት ነው። የሰው ልጅ በውስጡ የበጎነት ቡቃያና የክፋት ቡቃያ የያዘ ፍጥረት ነው። የበጎነቱ ቡቃያ ሲፋፋ ጥሩ ዜጋ ይሆናል፣ ይፈበርካል፣ ይገነባል፣ ለጎረቤቱ ያስባል፣ ለባላጋራው ይራራል፣ ለራሱም ሆነ ለእህት ወንድሞቹ የደስታ ምንጭ ይሆናል። በተቃራኒው የክፋቱ ቡቃያ ከጸደቀለት የሚሠራው ውድመትና ጭካኔ የሆሊውድ ሆረር ፊልሞችን ያስንቃል። ይህንን ኖረን አይተነዋል። አንድ ማኅበረሰብ የግለሰቦችን ጭካኔና ውድመት ማምከን የሚችለው በሁለት መንገድ ነው፣ በልማድና በሕግ። በአገራችን በብዙ የብሔረሰቦች ባህል ጠላትን መግደል የሚከበር ድርጊት ሆኖ ቆይቷል። እንዲያውም ገድሎ መፎከር የብስለት ወይም ማቹሪቲ ማስመስከሪያ ነበር። ቢያንስ አንድ ጠላት ወይም የዱር አውሬ መግደሉን ያላስመሰከረ ወጣት ሚስትም ሆነ የማኅበረሰብን ከበሬታ ማግኘት አይችልም ነበር። ያም ሆኖ የአገር ልማዶች ጭፍን ጭካኔን የሚያበረታቱ አልነበሩም። ያልታጠቀ ሰው መግደል፣ በጦር ሜዳ ላይ የተገኙ ሕፃናትን፣ ሴቶችንና የሃይማኖት ሰዎችን መጨፍጨፍ እንደ ነውር ይቆጠር ነበር። እኒህን ድርጊቶች የሚፈጽም ሰው ግፈኛና ወራዳ ይባላል እንጂ ጀግና ተብሎ አይጠራም። በእርግጥ ይህንን ልማድ የሚጥሱ በየጊዜው እዚህም እዚያም አይጠፉም፣ ግን በሥራቸው አልተከበሩበትም። ሁለተኛው መንገድ ሕግ ነው። የመንግሥት ቀዳሚ ሥራ በኅብረተሰብ ውስጥ ያሉትን ሽፍቶችና ነፍሰ ገዳዮች በገቡበት ገብቶ መቅጣት ነው። ነገሥታት ጃንሆይ የሚባሉት በከንቱ አልነበረም። ጃን ዳን ከሚለው ሴማዊ ቃል የመነጨ ሲሆን ዳኛ ማለት ነው። ፍርድ ከመስጠት የሚቀድም የመንግሥት ተግባር የለም። ዛሬ ጭካኔን የሚያመክኑ የማኅበረሰብ ልማዶች ታመዋል ወይ ከስመዋል።
አለበለዚያ የአገልግሎት ዘመናቸውን ጨርሰዋል። የጭካኔ ሥራ የሚሰሩ ሰዎች ይሉኝታና ኀፍረት ቅንጣት አይነካካቸውም። የጭካኔ አዝመራቸውን እንደ ድመት አይነ ምድር ከማዳፈን ይልቅ በቪዲዮ ቀርጸው ይለቁልናል። የመጨረሻ ተስፋችን ሕግ ነው። መንግሥት በግልና በጅምላ ነፍስ የሚያጠፉትን አሳዶ ለፍርድ የማያቀርብ ከሆነ እንደሌለ ይቆጠራል። ከላይ እንዳልኩት የመንግሥት ሕልውና ዋና ማሳያው ወንጀለኞችን መቅጣት ነው። ወንጀለኛን በቸልታ የሚያልፍ መንግሥት መና ከሰማይ ቢያወርድ ወተትና ማር ከዓለቶች ላይ ቢያፈልቅ ጥቅም የለውም። የዘመናችን ማኅበረሰብ የቡድኖች ጥርቅም ሆኗል። የቡድናችን አባል ነው ብለን የምናስበው ሰው የጭካኔ ድርጊት ቢፈጽም ለማውገዝ አንፈጥንም። እንዲህ አይነቱ ለቡድን ማድላት አባዜ ከፖለቲካም ያልፋል። በእግር ኳስ ጨዋታ ላይ የምንደግፈው ሰውዬ ሌላውን በጠረባ ቢጥለው አይደብረንም። በተቃራኒው ቡድን ተጫዋች ተጠርቦ ቢወድቅ ቁጣችን እንደ እሳት ይነዳል። ደግነቱ ፍጹም ሥልጣን ያለው የሜዳ ዳኛ ቢጫና ቀይ እየሰጠ ጨዋታው በሥርዓት እንዲመራ ያደርጋል። ከሁሉ አስቀድሞ መንግሥት ዋናውን ጉልበቱን፣ ዕውቀቱን አጠራቅሞ ሕግ ያስከብር። ሌላው ጸጋ ሳንጠራው ይመጣል። አይታችሁ ከሆነ ራስን የማጥፋት ድርጊት ከመቼውም ጊዜ በላይ እየበረከተ ነው። በዚህ አጋጣሚ ራሳችሁን የማጥፋት ዕቅድ ያላችሁ ሰዎች እዚህ ካላችሁ በወንድምነት የምመክራችሁ አንድ ነገር ነው። አትቸኩሉ። ትንሽ ከታገሳችሁ እናንተን ለመግደል በፈቃደኝነት የሚተባበር አታጡም። ፍሬን የበጠሰ ሲኖትራክ ሊሆን ይችላል። የገጠር ሰርግ ላይ በታደማችሁበት የደስደስ የተተኮሰ ተባራሪ ጥይት ሊሆን ይችላል። በቅርቡ የሚለቀቀው ሲዝንቱ ኮቪድ ወረርሽኝ ሊሆን ይችላል። እዚህ ሀገር የሚያኗኑር የለም እንጂ በጊዜ እንድትሞት የሚተባበርህ ብዙ ነው። ባለፈው አንዱ ከ5ኛ ፎቅ ላይ ራሱን ወርውሮ ከሰከሰ ሲባል እንዴት እንደደነገጥሁ እኔ ነኝ የማውቀው። እኔ በሕይወቴ አንድ ቀን ብቻ ከአፓርታማ 2ኛ ፎቅ ላይ ዘልያለሁ። እሱም የተከሰተው እንዴት ነው? ከፍቅረኛዬ ጋር እየተጫወትኩ እያለ ድንገት ባሏ የመኝታ ቤቱን በር አንኳኳ። በአጭሩ ራሴን ለመግደል ሳይሆን ራሴን ከግድያ ለማዳን ነው የዘለልኩት። በቀደም ለዚህ ፕሮግራም እየተዘጋጀሁ ቤቴን ዘግቼ ስልኬን አጥፍቼ ጠፋሁ። በሦስተኛው ቀን 2 የልብ ጓደኞቼ የቤቴን በር ሰብረው ገቡ። ከእንቅልፌ ነቅቼ ምንድን ነው እላለሁ። ተመስገን 3 ቀን በተከታታይ ስትጠፋ ጊዜ ራስህን የገደልክ መስሎን ነው አሉ። ጤነኛ ነኝ፣ የምበለው አላጣሁም። ለምንድን ነው ራሴን የምገለው ምናምን አልኳቸው። ይቅርታ ጠይቀው ተሰናብተውኝ ሊሄዱ ሲነሱ የተሰበረው በር ጉዳይስ አልኳቸው። አንደኛው አንተ ደህና 50 ሺህ ብር ብታወጣ ልታስጠግነው ትችላለህ አለኝ። ጭራሽ እኔ ነኝ የማስጠግነው? ታዲያ እኛማ የማስገንጠያውን ከፈልን። በሉ አሁን ራሴን ለመግደል በቂ ምክንያት አለኝ። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩንም። አሜሪካን አገር ስኖር አንድ ቀን መንገድ ላይ ወክ እያደረግኩ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉት። ከሴትየዋ ጋር ንግግር ለመጀመር ከፈለክ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ሻምራል ማለቴ ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪናን የሚመስለው። ሴቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብህን ያስቀይራል። ቴንኪዩ አለችኝ። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልኩና ጎንበስ ብዬ ግንባሩን ዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣሁ ገብቶታል።
ስለ ውሻ ማውራት ጀመርሁ። ስለ ውሻ ለማውራት ስለ ውሻ ማጥናት ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄር ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሻየር ወዘተ። በአንጻሩ በእኛ አገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣሁ ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር አለችኝ። አይ አትሌቶችን መንገድ የሚመራ ሞተረኛ ነበር አልኳት። ተግባባን። አታምኑኝም ቆንጆ ነህ አለችኝ። ቆንጆ ነህ፣ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ቡርሽ ነው የሚመስለው አለችኝ። አንድ ቀን ቤቷ ወሰደችኝ። ተሳሳምን። ከንፈሯን ሳምኩ። ከዛ አንገቷን ወረድ ብዬ ይሄ ቴዲ አፍሮ የፈረመበትን ቦታ ማለቴ የፈረመበት የተባለውን ቦታ ሳምኩ። ሆዷን አሳመችኝ። ከዛ ማጅራቴን ይዛ ወደ ታች ልትደፍቀኝ ስትል ይቅርታ በሰው ሀገር እንዳልሞትብሽ አስም አለብኝ አልኳት።